ሰላም ጤና ይስጥልን የኦሮሚያ ሚዲያ ኔትወርክ አድማጭ ተመልካቾቻችን የሰዓቱን የአማርኛ ዜና ይዘንላችሁ ቀርበናል። ከዜናዎቹ ጋር ህሪያ ዱፌራ። የዩኒቨርሲቲ መግቢያ ውጤት የሚወሰነው በመጀመሪያዎቹ 2 ቀናት ፈተናዎች ብቻ መሆኑን ትምህርት ሚኒስቴር አስታወቀ። ሚኒስትሩ ሲያወዛግብ የነበረውን የ12ኛ ክፍል ፈተናና የከፍተኛ ትምህርት ተቋማት መግቢያ ውጤትን በተመለከተ መግለጫ ሰጥቷል። በዚህም ወደ ከፍተኛ ትምህርት ተቋማት መግቢያ በመጀመሪያዎቹ 2 ቀናት በተሰጡ ፈተናዎች ብቻ የሚወሰን ነው ብሏል። በዚህም እንግሊዘኛ፣ አፕቲቲዩድ፣ ሂሳብ፣ ጂኦግራፊና ፊዚክስ ውጤቶች የተማሪዎቹን መግቢያ ይወስናሉ ተብሏል። ምክንያቱም በቀሪዎቹ 2 ቀናት የተሰጡ ፈተናዎች የውጤት ችግር የታየባቸው ናቸው ተብሏል። በቀሪዎቹ ቀናት የተሰጡ ፈተናዎችን መልስ የተለያዩ አካባቢ ተማሪዎች አስቀድመው አግኝተውታል በማለት ተማሪዎችና የተማሪ ቤተሰቦች አስረጂ ምክንያት እያቀረቡ ቅሬታ ሲያቀርቡ ነው የቆዩት። መንግስት ቅሬታችንን ማየት አለበት ብለው ሲወተውቱ እንደነበረ ከዚህ በፊት በተከታታይ መዘገባችን ይታወሳል። የኦሮሞ ህዝብ የፊንፊኔ ባለቤትነት ጉዳይ የማይካድ ሀቅ ነው ብሏል የማህበራዊ ሚዲያ አክቲቪስቱ አሉላ ሰለሞን። አብሮ ለመቀጠል ደግሞ እውነታውን አምኖ ከመቀበል ውጪ አማራጭ የለም ብሏል አሉላ ሰለሞን። አዲስ አበባ የት እንደምትገኝ ህገ መንግስቱ ሲያስቀምጥ እኮ ህገ መንግስቱ ፈጠራ ለመፍጠር ፈልጎ አይደለም፣ እውነቱ ያ ስለሆነ ነው። ከእውነት የሸሸ ከመሪ የሸሸ ፖለቲካ ገደል ውስጥ ነው የሚከት እና እኔ የሚያዋጣው እውነታውን ተቀብሎ ህዝቦችን አክብሮ ግዛት ትርጉም የለውም ያለ ህዝብ ተራራና ሸንተረርና ዛፍ አይደለም አብረው የምትኖረው ህዝቡ ነው። የኦሮሞ ህዝብ ትክክለኛ ታሪክን ህገ መንግስትን ስነ ጽሁፍን አጣቅሶ ይህ ቦታ የኔ ነው፣ ነገር ግን ሌሎች ህዝቦች ደግሞ ተከባብረው መኖር ይችላሉ ሲል በአዎንታ ነው መቀበል ያለብን። ምንም አማራጭም የለም ከዛ ውጭ ማለት። አዴፓ ሰሞኑን ፊንፊኔን አስመልክቶ ያወጣው መግለጫ ጠባጫሪነት ነው አሉ የኦሮሞ ፖለቲካ ድርጅቶች። የ4 ፖለቲካ ድርጅቶች ከፍተኛ አመራሮች ለኦኤምኤን በሰጡት አስተያየት አዴፓ ሊፈጽም የማይችለውን በመግለጫ ማውጣቱ ለድርጅቱም ጠቃሚ አይሆንም ብለዋል። ተጨማሪ ያለን የሰሞኑ የአዴፓ መግለጫ ህዝብን ከህዝብ የሚያጋጭ ነው አሉ የኦሮሞ የፖለቲካ ፓርቲ አመራሮቹ በኦኤምኤን ስቱዲዮ ተገኝተው በሰጡት አስተያየት ላይ በሀገሪቱ ውስጥ ያለውን አንጻራዊ ሰላም የሚያደፈርስና የህዝቡን አንድነት አደጋ ላይ የሚጥል መሆኑን የኤፌኮ ምክትል ሊቀመንበር አቶ ሙላቱ ገመቹ ተናግረዋል። በሀገሪቱና አንድነት እንድታጣ በሀገሪቷ ውስጥ ርብሻ እንዲነሳ በዚህ ሰበብ ብሔር ብሔረሰቦች ተጋይቶ የሆነ ነገር ከማግኘት ከመሃሉ የሚያደርጉት ትንግንግ ነው። የኦሮሞ አንድነት ግንባር የውጭ ግንኙነት ኃላፊ አቶ ሊበን ዋቆ ደግሞ የተወሰኑ አካላት የራሳቸውን ፍላጎት ለማስጠበቅ ሲሉ የህዝብን አንድነት አደጋ ውስጥ እየከተቱ ይገኛሉ ነው ያሉት። በኢትዮጵያ ውስጥ የተወሰኑ ክፍሎች እኛ ካላስተዳደርን እኛ ካልገዛን ሁሉም ነገር ትክክል አይደለም የሚሉ ወገኖች አሉ። በአቶ ዳውድ ኢብሳ የሚመራው ኦነግ የህዝብ ግንኙነት ኃላፊ አቶ ቀጄላ መርዳሳ በበኩላቸው ህዝብን ለማታለል የተጠቀሙበት አካሄድ ነው ብለዋል። ቆመንልሃል፣ በአዲስ አበባ ጥቅም እናስጠብቅልሃለን የሚል መልእክት የምርጫ ዘመቻ አይነት የሚመስል እንቅስቃሴም ይመስለኛልና የፖለቲካ ፓርቲ አመራሮቹ በአሁን ጊዜ በሀገሪቱ ውስጥ የተለያዩ ቦታዎች ላይ የሰብአዊ መብት ጥሰቶች እየተካሄዱ ይገኛሉ። መንግስት ላለፉት 27 ዓመታት የነበረውን ስርዓት እየተከተለ ይገኛልን ብለዋል። ትላንት መንግስት ለመፈንቀል ጠበንጃ ያነሳ ሰውዬ ያሰራቸው 50 ኦሮሞዎች ከሚሴ አልተፈቱም። አዋጅ ሳይታወጅበት በኮማንድ ፖስት የሚታሰር የሚገደል ከፍተኛ ሰቆቃ የሚደርስበት ከአንድ ቦታ ወደ ሌላ ጠላት ያላደረገውን ነገር ሁሉ እኛ በራሳችን ላይ ኦዲፒ ያደረገ ነው ብላ እየፈጸመ ነው ያለው።
የኦሮሞ ህዝብ ትግል ግለሰቦችን ስልጣን ላይ ማውጣት አይደለም ያሉት ደግሞ ኦነግ ምክትል ሊቀመንበር አቶ ቢሊሱማ ብርሃኑ ናቸው። ኦዲኤፓ ብቻ ሳይሆን የኦሮሞ ጥያቄ ወደ ፓርቲ ክላሲፋይ ማድረግ የለብንም ማንኛችንም። የፖለቲካ ፓርቲ አመራሮቹ ፊንፊኔ የኦሮሚያ አካል ናትም ብለዋል። ፊንፊኔ የኦሮሚያ አካል ናት። ይሄ ምንም ለድርድርም የሚቀርብ አይደለም። በታሪክም በማንኛውም ነገር ፊንፊኔ የኦሮሚያ መሬት ናት። አሁን ሀገሪቱን የሚያስተዳድራት አካል የኦሮሞን ህዝብ ጥያቄ የመመለስ ፍላጎት የለውም ብለዋል። በኬንያ ካኩማ የስደተኞች ካምፕ ውስጥ የሚገኙ ኢትዮጵያውያን ስደተኞች ለከፍተኛ እንግልት እንደተጋለጡ ለኦኤምኤን አስታወቁ። በዩኤንኤችሲአር የሚመራው ካኩማ የስደተኞች ካምፕ ውስጥ እስከ 28 ዓመት ድረስ የኖሩ ስደተኞች እንዳሉም ገልጸውልናል። ለመብታቸው መከበር ሰላማዊ ሰልፍ በመውጣት የስደተኞች ካምፑን የሚመራ የተባበሩት መንግስታት ድርጅት ድምጻቸውን አሰምተዋል። መሰረታዊ የህይወት ግልጋሎቶች እያገኙ አለመሆናቸውንና ወደ ሀገራቸው ለመመለስ ፈቃድ ማጣታቸውንም አስታውቀዋል። የካኩማ ካምፕ አመራር ለጥያቄያቸው አጥጋቢ መልስ እንዳልሰጣቸውም ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን የሰዓቱ የአማርኛ እንደተከታተላችሁት ነበረ። ቀሪ ዝግጅቶቻችን ይቀጥላሉ። ጥሩ ጊዜ ይሆንላችሁ።